ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የሰዓቱ ዜና ከከፋ ቴሌቪዥን ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመም አብሬያችኋለሁ። ለባለሀብቶች የሚተላለፍ መሬት ለታለመለት ዓላማ መዋል እንዲችል ተገቢውን ክትትል ማድረግ እንደሚገባ ተገለጸም። የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ የበጀት ዓመቱን የመጀመሪያ አጋማሽ አፈጻጸም ባለድርሻ አካላት በተገኙበት ገምግሟል። ዘገባው የባልደረባችን ታድሰው ለሰንበት ነው። የምክክር መድረኩን በንግግር ያስጀመሩት የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ አሸናፊ አዲሱ የመድረኩ ዋና ዓላማ በ6 ወር የተመዘገቡ ስኬቶችና ያጋጠሙ ችግሮችን በጋራ በመለየት ለችግሮቹ የጋራ አቅጣጫ ለማስቀመጥ መሆኑን ገልጸዋል። ቀጣይ ደግሞ ለትግበራ የሚያስቸግሩ ነገሮች ከቤቱ የሚሰጡ ነገሮች እንደማነቆ እንደ ችግር የሚነሱ ነገሮችን እኛም እንደ መምሪያ ማገዝ ያለብን ወርደን መደገፍ ያለብን ስራዎችን በኋላ በሚሰጡት ሀሳብ ልክ መውሰድ ያለብንን ነገር ወስደን ራሳችንን የምናዘጋጅበት ነገሮች ይኖራሉ። ኃላፊው አያይዘው ተቋሙ ዘርፈ ብዙ የመልካም አስተዳደር ችግሮች የሚመጡበት በመሆኑ ችግሮችን በጋራ ለመፍታት ለማህበረሰቡ ተገቢ አገልግሎት መስጠት ያስፈልጋል ብለዋል። የተነሱ የተፈቱና ቀጣይ የትኩረት አቅጣጫ ማድረግ ያለብን የተቋማችን የመልካም አስተዳደር ኢሹዎች ምንድናቸው የሚለው ላይ ትኩረት አድርገን የምንነጋገር ነው መሆኑ ኢኒሼቲቭ በከተሞች ላይ የሚሰራው ስራዎችን በተመለከተ በጣም ትኩረት በማድረግ እየሄዱ ያሉበት ሁኔታዎች አሉ። ይሄን ግንቦ ላይ የተጀመረውን ነገር ሌሎች መዋቅር ቀሎ ላይም ያሉ እንቅስቃሴዎች አሉ፣ ሌሎች ወረዳዎች ላይ ያሉ እንቅስቃሴዎች አሉ። እነኚህ እንቅስቃሴዎችን በማስፋት ሁሉም ቦታዎች ላይ ሁሉም የወረዳ ከተማዎች ሁሉም የወረዳ ማዘጋጃ ቤቶች እነኚህ የፓርቲያችን ኢኒሼቲቭ በሀገር ደረጃ ክቡር ጠቅላይ ሚኒስትራችን ያስቀመጡትን ኢኒሼቲቭ በጣም ትኩረት በመስጠት ቅድሚያ በመስጠት መዋቅራችን ቢያንስ መታየት የሚችል ፊት ለፊት ለመውጣት የሚችል መዋቅር ለማድረግ ጥረት ማድረግ አስፈላጊ ስለሆነ ከዛ ጋር ተያይዞ ይህን ሀሳብ በስተመጨረሻ ትኩረት አድርገን የምንነጋገር ነው የሚሆነው የሚል ነገር። በመድረኩ የ6 ወራት አፈጻጸም ሪፖርት ያቀረቡት በመምሪያው የቤቶች ልማት ዳይሬክቶሬት ቡድን አቶ አሪጎ አቱሞ የተመዘገቡ ዋና ስኬቶችና ያጋጠሙ ችግሮችን አስረድተዋል። ተቋም ከሚመሩ ዋና ዋና ተግባር ውስጥ አንዱና ዋነኛው አንዱ መሬት ዘርፍ ነው። በዚህ መሬት ዘርፍ የተመዘገቡ በርካታ ውጤቶች አሉ። በቀጣይ ደግሞ ሊሻሻሉ ይገባሉ ተብሎ የሚቀመጡ ጉዳዮችም አሉ። ከዚህ ውስጥ አንደኛው ነገር በተለይ ከዝግጅት አኳያ መሬትን ለተለያየ አገልግሎት ከማዘጋጀት አኳያ አፈጻጸሞቻችን ጥሩ ነው የሚለውን ነገር ገምግመናል። ከመድረኩ ተሳታፊዎች መካከል የቦንጋ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ አክሊሉ፣ የወረዳ የከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊና የጊምቦ ወረዳ ከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊ አቶ አለማየሁ አላሉ በአስተዳደሩ እየተከናወኑ ያሉ ተግባራትን አስታውቀዋል። ቦንጋ ከተማ ማዘጋጃ የራሳችንም እቅድ በተገቢ ሁኔታ በ6 ወር ውስጥ መፈጸም ያለበትን ለይተን የፈጸምንበትና የቀሩ ደግሞ ጉለቶችንም ያየንበት መድረክ ነው ብሎ መውሰድ ይቻላል። ከባለሙያ ቁጥር ውስንነትና ሌሎች ያጋጠሙ ችግሮችን አንስተዋል። እንደ ማኔጅመንት ገምግመንም የለየናቸው ችግሮች አሉ። በተለይ ከለየናቸው ዋና ዋና ችግሮች ብለን የወሰድነው መሬትን በተገቢ ሁኔታ አዘጋጅቶ ለልማት ለሚፈለገው ኢንቨስትመንት ለሚፈለገው የተለያዩ አገልግሎቶች የሚውለውን መሬት አዘጋጅቶ ከማቅረብ አኳያ ትንሽ ጊዜ የወሰድንበት ሁኔታ አለ። ጊዜ የወሰድንበት ሁኔታ ደግሞ በምክንያት ነው። ይህ ምክንያት ምንድነው? ማዘጋጃ ቤቱ ሪፎርም በርካታ ችግሮች ስለነበሩ ሪፎርም ተደርጓል። ሪፎርም ሲደረግ እንግዲህ አጠቃላይ የፖለቲካ አመራር በአዲስ ነው የተደራጀው። ከዛ ጋር ተያይዞ ባለሙያም ጭምር ከ13 በላይ ባለሙያዎች ከዚህ ተቋም በግምገማ እንዲወጡ የተደረጉበት ሁኔታ አለ። ከዚህ ጋር ተያይዞ በእነዚህ በወጡ ባለሙያዎች መልሶ ሌላ ባለሙያ ከተለያዩ መዋቅሮች አመጥቶ የመተካቱ ሁኔታ ጊዜ ወስዶብናል። አሁንም ያልተሟላ ባለሙያ እንዳለ እያየን ያለንበት ሁኔታ አለ። ከዚህ ጋር ተያይዞ ቀድሞም እንዳሳወቅ የአመራር አደረጃጀቱም ጭምር
በአዲስ የመጥቶ ይህን ስራ ከመለማመድ ጋር ተያይዞ ጊዜ መውሰዱ አለ። ከነዚህ ምክንያቶች የቦታ ዝግጅት ለኢንቨስትመንት ለማህበራት ብሎም ለሊዝ ከማውጣት አንጻር አሁን እያዘጋጀንበት ያለ ሁኔታ እንዳለ ሆኖ ግን ጊዜ ወስደናል። ጊዜ ወሰድንበት ደግሞ አሁን ባለው ሁኔታ ነባራዊ ሁኔታን ገምግሞ ከመያዝ ለወደፊት ደግሞ በእውቀት ለመምራት እንደሚያስችል መልኩ የውስጥና የውጭ አደረጃጀቶችን አጠናክሮ ለመሄድ በዛ ሂደት ውስጥ ጊዜ ስለተወሰደ እሱን በሚያካክስ መልኩ ደግሞ አሁን በጣም አግሬሲቭሊ እየሄድን ያለንበት ሁኔታ አለ። ከዚህ ጋር ተያይዞ ሰፊው እና በርካታ ችግር ብለን የወሰድነው በተለይ ከዚህ ከማህበራት ተደራጅቶ ረጅም ጊዜ የቆየ መሬት ያለ ማስተላለፋችን እንደ ጉለት የወሰድንበት ስለሆነ አሁን እያዘጋጀንበት ካለው መሬት ለመስጠት ቅድመ ዝግጅቶችን አጠናቀናል። በየመዋቅሮቻቸው የማህበረሰብ ተሳትፎን በሚመለከትም የሚከተለውን አጋርተውናል። ህብረተሰቡን ማሳተፍ የሚለው ባለሀብትን እንደማዋያት ነው። አሁን የሺሾ እንደ አቶ ወንድሙ ምሳሌ መሆን የሚችል ነው። ይሄድ ያለው ነገር እንደ ግለሰብ 15 ሚሊዮን በላይ አውጥቶ ነው ኮሪደር መንገድ እየሰራ ያለው። እኛም ደግሞ ያን መነሻ አድርገን እንደ ጊምቦ ለምን 10 አንድ ወንድሙ ሆነም ለምን 15 አንድ ወንድሙ መሆን አይችልም ለምንድን ነው ብለን አዋይተናል። 2 ዙር ፍቃደኛ ናቸው። ኮሚቴ ማዋቅረናል፣ ካውንስል አዋቅረናል። አሁን አንድ ማዘጋጃ ላይ ውሃ ማዘጋጃ ላይ ወረዳ እርሰ ከተማ ላይ የራሳቸውን ባለ ሀብቶች ልማት ተብሎ ለማርማት ዝግጁ ያደረጉበት ሁኔታ ነው ያለውና እንግዲህ አሁን ባለው ሁኔታ የታየ ያለው ነገር ጥሩ ነው። ግን ዞሮ የአገልግሎታችንን በተለይ የህዝብን ቅሬታ መፍታት የሚፈልጉ ነገሮች አሉ። ያን ለቅመን ከሰራን አሁን የታየው የሪፖርታችን ሁኔታ ያለንበት ነባራዊ ሁኔታ የተሻለ ነው። ቀጣይ ደግሞ የሚያበረታታ ሁኔታ ነው ያየሁት የሚል ነገር ነው አለኝ። በበጀት ዓመቱ ከ5600 በላይ ሄክታር መሬት በአፈር ጥበቃ ስራ እንደሚለማ የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀም። የበልግ የልማትና የተቀናጀ ተፋሰስ ልማት ንቅናቄ መድረክ በወረዳው ተካሂዷል። ባልደረባችን አንተነህ ፍቃዱ ከስፍራው ያደረሰን ዘገባ አማኑኤል ክንፈ እንደሚከተለው ይዟል። የአካባቢ ጥበቃና ልማት ስራ በመንግስት ትኩረት እንደተሰጠበት ያነሱት የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አፈወርቅ አደመ ውጤታማ ተግባራት በዘርፉ መከናወናቸውን ገልጸዋል። የአፈር ልማትና ጥበቃ ስራ ለግብርና ምርታማነት ያለው አስተዋጽኦ ከፍተኛ መሆኑንም አስረድተዋል። በጠሎ ወረዳ በዘንድሮ ዓመት 32000 የማህበረሰብ ክፍሎችን በማሳተፍ 5604 ሄክታር መሬት በአፈር ጥበቃ ስራ እንደሚለማ ኃላፊው አስታውቋል። በበልግ ልማት ስራ አምና ከተሰራው 14% በማሳደግ ለመስራት ግብ መቀመጡንም ጠቁሟል። በመድረኩ የተገኙት የወረዳ ምክትል አስተዳዳሪና ፋይናንስና ኢኮኖሚ ጽሕፈት ቤት ኃላፊ አቶ አስናቃ ዋጎ በበኩላቸው የተፋሰስ ስራ ባህል የሆነ መምጣቱን ተናግረው በአርሶ አደሩ ዘንድ በስፋት እየተሰራ ነው ብለዋል። የበልግ ልማትን በተመለከተ በሁሉም ቀበሌዎች እንደየስነ ምህዳሩ ሁኔታ እንደሚፈጸም አስረድቷል። በመድረኩ ዙሪያ አስተያየታቸውን የሰጡት አርሶ አደሮች ከተጀመረ 13 ዓመታትን ያስቆጠረው የተፋሰስ ስራ የአፈር ለምነትን ለመጠበቅና ምርትና ምርታማነትን ለማረጋገጥ ትልቅ ሚና እየተጫወተ መሆኑን ተናግረዋል። የተፋሰስ ስራ ከተጀመረ ወዲህ የግብርና ስራ ላይ የተሻለ ለውጥ መምጣቱን አርሶ አደሮቹ አብራርተዋል። የተፋሰስ ስራ ሲጀምር በአርሶ አደሩ ዘንድ ብዙም ተቀባይነት እንዳልነበር ተናግረው አሁን ላይ ሁሉም አርሶ አደር በማሳው ላይ የተፋሰስ ስራ እንዲሰራ ፍላጎታቸው ከፍተኛ መሆኑን አንስተዋል። የበጀት ዓመቱን የተፋሰስ ስራ በተጠናከረ መልኩ ለማሳካት ዝግጅታችንን ጨርሰናል ሲሉም አርሶ አደሮች ሀሳባቸውን ሰጥተዋል። የካፋ ዞን ፓብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት ብርሃኑ፣ የወረዳ ከፍተኛ የመንግስት የስራ ኃላፊዎች፣ የቀበሌ የግብርና ባለሙያዎችና የሚመለከታቸው ባለድርሻ አካላት በመድረኩ ላይ ተገኝተዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጅማ ቦንጋ ሀገረ ስብከት የሞዲዮ ካቶሊክ ሰማዕታት መታሰቢያ በዓል ለ8ኛ ጊዜ በተለያዩ ሃይማኖታዊ ክዋኔዎች ተከብሯል። ባልደረባችን ምህረት ማሞ የበዓሉን አከባበር ሁኔታም እንደሚከተለው ታስቃኝናለች። እያከበርን ያለነው የ2018 ዓመተ ምህረት የሞዲዮ ሰማዕታት ቀን እያከበር ነው ያለነው።
ይህ የሞዲዮ ሰማዕታት ምንድናቸው ከቤተ ክርስቲያኒቱ ጋራ በምን ግንኙነት አላቸው ለምለው እንግዲህ መነሻ ታሪኩ ካቶሊካዊት ቤተ ክርስቲያን ወንጌል እንግዲህ እዚህ አካባቢ ከተሰበከ 500 ዓመት በላይ አልፎታል። እንግዲህ በ17ኛው ክፍለ ዘመን ነው የተሰበከው እና በዛን ሰዓት እንደ ፈረንጆች በ1884 በፍልሰታ ጾም ወቅት ነው። በአበሻ እንግዲህ 18 ወደ 76 ዓመተ ምህረት አካባቢ ነው። የዛሬ በዓል እጅግ በጣም በደመቀ ሁኔታ እየተከበረ ይገኛል። ከዚህ በፊት ስናከብር ከነበረው የዛሬውን እጅግ በጣም ለየት የሚያደርገው የዛሬን ፕሮግራም በጊዜ ነው የጀመርነው እና ጥሪ የተደረገላቸው መላ በጂማ ቦንጋ ሀገር ስብከት የሚገኙ ካህናትና ከተለያየ ቦታ የሚገኙ ሚመናኖች የዛሬን በዓል የሞዲዮ ሰማዕታትን ዝክረ በዓል ለመታደም እዚህ ተገኝተዋል። በጊዜ በመገኘታቸውና የዛሬን ፕሮግራም በዚህ በደመቀ ከዚህ በፊት ከሚመጣ ህዝብ በላይ ሰፊ ቁጥር ያለ ህዝብ እዚህ በመታደሙ የዛሬን በዓል ለየት ያደርገዋል። እንዳየሁት ከሆነ በጣም በቃ ብዙ ጸጋ የምንቀበልበት ብዙ ነገሮችን የምናገኝበት ቦታ ነው። እንደዚህ አልጠበቅኩም ነበረ። ምክንያቱም መጀመሪያም ሲነገረኝ የነበረው ተአምራቶቹ ብዙ የሚደረጉ ነገሮችን ያሉ ፕሮግራሞችን ሳይሆን የቦታው ቁልቁለት ዳገታማነት እሱ ውጣ ውረዱ ነው እንጂ ሰው የሚያወራው ከመጣም በኋላ ያለው የፕሮግራሙ ይዘት እንዴት ጸጋ የምናገኝበት ብዙ በረከቶች የምናገኝበት ብዙ ተአምራቶች የምንሰማበት መሆኑን ከመጣው በኋላ በመገንዘቤ በጣም ደስ ብሎኛል። የሚቀጥለውም ደግሞ በተቻለ መጠን እኛም መልእክት ይዘን ሄደን ኔጌቲቭ ነገሮች ብቻ ሳይሆን መንገር ያለብን ያለው ያየነው ነገር የሰማነው ነገር በተለይ ደግሞ ድንቅ የተደረገላቸው ሰዎች ሲመሰክሩ የነበሩ ነገሮችን ዛሬም እኛም ህይወት ላይ የሚደረግ ነገር ነውና ይሄ በጣም ወሳኝ ነገር ነው። ይሄ ማንም ሊቀረው የማይገባ ማለት ሁሉም ሰው እዚህ ቦታ ስንገኝ የተለያዩ ቁምስናዎች ነን፣ በተለያዩ ቁምስና የተሰባሰበን ሰዎች ነንና በአንድ ቦታ ሆነን በዚህ በተራራ በተከበበ በጫካ ውስጥ ሆነን ፈጣሪ ስናመሰግን በጣም ለየት ያለ ነገር ነው። ብዙ ጸጋ የምናገኝበት ነው። እግዚአብሔር የሚከብርበት ቦታ ነው። እንዶ ከዚህ ተጋድሎ ሌሎች ምእመናን ምን መማር አለባቸው ወይ ምን ይማራሉ ብለው ያስባሉ? አዎ ምእመናን እንግዲህ ትልቅ ትምህርት ነው። አንደኛ በዛም ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ማጥፋት የለባቸውም። ሰማይና ምድር የፈጠረው አንዱ እግዚአብሔር ነው። ኦኬ ከኔ አምላክ ሌላ የለምና ሌላ ነገር አታምልክ ብሏል እግዚአብሔር። አንዱ እግዚአብሔርን ማምለክ አለባቸው። ይሄ አንዱ ነገር ነው። ሁለት ደግሞ እግዚአብሔር ደግሞ በየዘመናቱ በየጊዜው ደጋግ መልካም ሰዎችን ያነሳሳል። እኛን ሊያስተምረን ነው። እነዚህ ሰዎች በዘመናቸው ብዙም ያልተማሩ ሰዎች ናቸው። ብዙም የማውቁ ሰዎች ናቸው። ወንጌልን በደንብ አላውቀው፣ ግን መንፈስ መርቷቸዋል። እነዚህ ሰዎች ደጋጎች እንደሆኑ የጌታ መንፈስ አግዟቸዋል። ስለዚህ ሁሉን ነገር በትዕግስት እየተጎዱ እንዳልተጎዱ እየተበደሉ እንዳልተበደሉ ሆኖ በትዕግስት ስላለፉ መመናኑም የዛሬ ትውልድም ሰዎች ነገሮችን ላይ ተቾካካክለው አንዱ አንዱን ከሚያጠፋ አንዱን ከመበደል በይቅርታ ማለፍ ነገሮችን በይቅርታ ማለፍ በሰላም መፍታት ከዛ በላይ ደግሞ እግዚአብሔር በጉዳዮቻችን እንዲገባ እግዚአብሔርን መጋበዝ ትልቅ ነገር እንደሆነ ማድረግ እንዲያውቁም ጭምር ነው። ከሞዲዮ ሰማዕታት የምንማርባቸው ብዙ ነገሮች አሉ። ታላላቅ አባቶቻችን በዚህ አካባቢ ለሃይማኖታቸው ሲሉ ለእምነታቸው ሲሉ ራሳቸውን የሰውበት ራሳቸው አጥንታቸውን ከስክሰው ደማቸውን አፍሰው ያሳለፉትን እኛም ዛሬ እዚህ የምንገኝ የዛሬ ወጣቶች እና እዚህ የምንገኝ ሚመናኖች የነሱን አብነት በመከተል የነሱን ተምሳሌት በመከተል ዛሬም ሃይማኖታችንን እምነታችንን ጠንቅቀን መያዝ በደንብ ማወቅ እንዳለብን የሚያስተምሩን ትምህርት አለ። ዛሬ እዚህ የምንገኝ ወጣቶችም ሚመናኖች መላ ክርስቲያን በሙሉ
ይዘን መሄድ ያለብን ትምህርት አለ ብዬ የማስበው የሞዲዮ ሰማዕታቶች ለሃይማኖታቸው ለእምነታቸው ሲሉ በጨለማ ዘመን ብዙ ነገሮችን ተጋፍጠዋል። ብዙ ፈተናዎችን አልፈዋል። ዛሬ እናንተ እዚህ የምንገኝ 21ኛ ክፍለ ዘመን ላይ የምንገኝ ወጣቶች መያዝ ያለብን ዛሬ በዘመናችን ብዙ የጨለማ ስራ የሚሰራበት ዘመን ላይ እንገኛለን። ወጣቶች በተለያየ ሱስ እየተጠመዱ ይገኛል። ዛሬ እነሱ በገጀራ ተቆርጠዋል፣ ራሳቸውን አሳልፈው ሰጥተዋል። እኛ ዛሬ መጥፎ ስራ ባለመስራት መልካም ተግባሮችን በመስራት እና ለሌሎች ትልቅ ተምሳሌት በመሆን ታላላቆችን በማክበር ለሀገራችን መልካም ነገር በማሰብ ታላላቆችን በማክበርና ሃይማኖታችን ጠንቅቀን በማወቅና በመያዝ የነሱን ተምሳሌት እዚህ የተማርናቸውን ያየናቸውን ሁሉም ከተለያየ ቦታ አሁን ዳገትና ቁልቁሊት አቀበት አቋርጠው ሲመጡ ያለ ምክንያት አይደለም። እዚህ የተሰዋው ደም እዚህ የተከሰከሰው አጥንት ስራ ሳልሰራ አልቀረም። ዛሬ እዚህ የሚገኙ ክርስቲያኖች የዚህ ሁሉ ፍሬ ናቸውና እነና እዚህ የሚገኙ ምእመናኖች እነም እንደ ካህን ማስተማር ያለብኝ ነገር ምንድነው? እዚህ የተገኙ ወጣቶች እንደ ሞዲዮ ሰማዕታት ራሳቸውን አሳልፈው ለገጀራ ባይሰጡ እንኳን መጥፎ ስራቸውን መቅበር ለመልካም ስራ መስዋዕትነት መክፈል ያስፈልጋል። ቅድም አባታችን ሲያስተምሩ እኛ የሞት ሰማዕታትነት አንፈልግም ሲሉ ነበርና በአሁን ጊዜ ራሳችን ነው መስዋዕት አድርገን ማቅረብ ያለብን። ራሳችን ለእግዚአብሔር የተገዛ ማንነት ይዘን ለእግዚአብሔር ፍቃድ የሚገዛ ማንነትን ይዘን አሁን እዚህ ጋር ስንቀመጥ ማታው ብዙዎቻችን ብዙ የምናደርገው ነገር ነበረ። ግን ቤታችን፣ ልጆቻችን፣ ፍራሻችን፣ አልጋችን ሁሉም ነገር ትተን እዚህ ማታ እዚህ ስንሰበሰብ አንድ መስዋዕት ማቅረብ ነው። ራስ መስዋዕት አቅርቦ ማቅረብ ለእግዚአብሔር ፍቃድ ማስገዛት ማለት ነውና ምመን ይሄ የአንድ ሰዓት ውጣ ውረድ ማየት የለበትም። ከዛ በኋላ የሚያገኘውን ጸጋ የሚያገኘውን በረከት ቃሉ የእግዚአብሔር ቃል የሚሰበከው ነገር እዚህ ጋር የሚደረገው ምንም እኔ አሁን ቋንቋው ባይገባኝም በመንፈስ እየዘመርኩኝ ነበር እየገባኝ ነበር የምዘምረው እና ያ ነገር ምመኑ መጥቶ ሁሉ ጊዜ መሳተፍ አለበት። ከዚህ ምመን በጥፍ መምጣት አለበት ብዬ ነው ማምነው። በከፋ ዞን ጠሎ ወረዳ ከ26 ሚሊዮን ብር በላይ በሆነ ወጪ የተገነባው የጋራ አቻፎ ቅዱስ ገብርኤልና የቅድስት ድንግል ማርያም ቤተክርስቲያን ህንፃ ተመረቀ። ለህንፃው ግንባታ መጠናቀቅ የህብረተሰቡ ተሳትፎ ከፍተኛ ድርሻ እንደሚይዝም ተጠቅሟል። የከፋ ሸካ ቤንች ሸኮና ምዕራብ ኦሞ አህጉረ ስብከት ሊቀ ጳጳስ እንዲሁም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የቅዱስ ሲኖዶስ አባል ብፁዕ አቡነ ሕዝቅኤል በተገኙበት ነው ቤተክርስቲያኗ የተመረቀችው። በምረቃ ላይ ተገኝተው መልእክት ያስተላለፉት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ ሀገራችን የሚያስተዋውቁ ቅርሶች ባለቤት መሆኗን ገልጸዋል። ሀገራችን የቱሪስት መዳረሻ እንድትሆን ከፍተኛ ሚና እየተጫወተች መሆኗንም በማከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ሸኮና የምዕራብ ኦሞ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ሸኮና የምዕራብ ኦሞ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሕዝቅኤል ምእመኑ ቤተክርስቲያኗን በንጽህናና በእምነት እንዲጠብቁ አባታዊ ምክር ለግሰዋል። ህዝበ ክርስቲያኑ በክርስትና ስነ ምግባር ህይወቱን እንዲመራና ለሌሎች ፍቅር እንዲያሳይም አክለዋል። ለህንፃው ግንባታ መሳካት የድርሻቸውን የተወጡ አካላትን አመስግነው ይህ ተሞክሮ ለሌሎች አካባቢዎች መጠናከር እንዳለበትም አስገንዝበዋል። ጥሪ የተደረገላቸው የመንግስት ኃላፊዎችና የቤተክርስቲያኗ ባለድርሻ አካላት በምረቃው ላይ ተገኝተዋል ሲል ከስፍራው ያደረሰን ባልደረባችን አንተነህ ፍቃዱ ነው። የማርበርግ በሽታ በዜጎች ላይ ሊያደርስ የነበረውን አስከፊ ጉዳት በጠንካራ የበሽታ መከላከል ስርዓት መቆጣጠር ተችሏል ተብሏል። ማርበርግ ቫይረስ ሊያደርስ የነበረው አስከፊ ጉዳት በተቀናጀና ጠንካራ የበሽታ መከላከል ስርዓት መቆጣጠር መቻሉን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ብሩክታይት ብርሃኑ
ኢትዮጵያ የማርበርግ ቫይረስን ለመከላከል በወሰደችው የተቀናጀና አስቸኳይ ምላሽ አሰጣጥ ስርዓት ቫይረሱን ማጥፋት መቻሏ ተገልጿል። በዚህም ኢትዮጵያ የህብረተሰብ ጤና አደጋን በመከላከል በጥቅምት ወር ተከስቶ የነበረውን የማርበርግ ቫይረስን ከወራት በኋላ ሙሉ በሙሉ ማጥፋት መቻሏን ተከትሎ የእውቅናና ምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የክልል ርዕሳነ መስተዳድሮች፣ የዓለም አቀፍ ተቋማት መሪዎችና አምባሳደሮች ተገኝተዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት ኢትዮጵያ የበሽታ መከላከል የካበተ ልምድና ተሞክሯን በመጠቀም የማርበርግ ቫይረስ በሽታን ለመቆጣጠር ፈጣን ምላሽ መስጠት ችላለች ብለዋል። በዚህም የማርበርግ ቫይረስ በኢትዮጵያና ህዝቦቿ ላይ ሊያደርስ የነበረውን አስከፊ ጉዳት በተቀናጀና ጠንካራ የበሽታ መከላከል ስርዓት የበሽታ ስርጭቱን መቆጣጠር እንደተቻለ አስታውቀዋል። ኢትዮጵያ የማርበርግ ቫይረስ ስርጭትን የተቆጣጠረችበት ስርዓትም ሳይንሳዊ መመሪያና ነባራዊ ሁኔታን አጣጥሞ የመተግበር ውጤት ማረጋገጫ መሆኑን ገልጸዋል። የማርበርግ በሽታ ስርጭት ፈጣን የመቆጣጠር ምላሽ አሰጣጥ ስርዓት ለአፍሪካ ምሳሌ ይሆናል ያሉት ሚኒስትሯ ውጤቱም ህብረተሰቡ መንግስት የሚሰጠውን መመሪያ ገቢራዊ በማድረጉ እየመጣ ነው ብለዋል። የፌዴራልና የክልል ጤና ተቋማት እንዲሁም የጤና ሙያተኞች የማርበርግ ቫይረስን ለመቆጣጠር በተደረገው ጥረት ላበረከቱት በትብብር ላይ የተመሰረተ አስደናቂ ቅንጅት ምስጋና አቅርበዋል። በቀጣይም የኢትዮጵያን የማርበርግና ፈጣን የጤና ምላሽ አሰጣጥ አቅም የበለጠ በማጎልበት የዜጎችን የጤና አገልግሎት ጥራትና ደረጃ ለማሻሻል በትኩረት እንደሚሰራ አረጋግጠዋል። በአሁኑ ወቅት በአፍሪካ ቀንድ እየታየ ያለው የጂኦፖለቲካዊ ለውጥ ኢትዮጵያን የባህር በር ተደራሽነት ፍላጎት ማዕከል ያደረገ እንዲሆን እየተሰራበት መሆኑ ተገለጸ። ከኢትዮጵያ ብሮድካስቲንግ ኮርፖሬት ለተገኘ ዘገባ ምህረቷ ብርሃኑ። የኢትዮጵያ የባህር በር ጥያቄ ከታሪካዊ ፍትሃዊነት እስከ ብሔራዊ ህልውና የተሰኘው ስትራቴጂካዊ እንቅስቃሴ የሀገሪቱን ብሔራዊ ጥቅም፣ ደህንነት እንዲሁም የኢኮኖሚ ልማት አቅጣጫ መሰረታዊ በሆነ መልኩ ለመቀየር ያለመ ነው። ኢትዮጵያ ከ1985 ዓ.ም ጀምሮ እስካሁን ድረስ 130 ሚሊዮን ህዝብ ይዛ በዓለም ላይ በህዝብ ብዛት ቀዳማዊ የባህር በር አልባ ሀገር ሆና ቆይታለች። ይህንን ታሪካዊ አጋጣሚ በርካቶች ጂኦግራፊያዊ እስረኝነት በማለት ይገልጹታል። በር አልባ መሆናችን ዛሬ ትልቅ ጫና ፈጥሮብናል ብዬ አስባለሁ። የባህር በር ሀገራችን ያስፈልጋታል፣ ወደድንም ጠላንም ያስፈልጋታል። ነበራት ደግሞ ቁጭት አለብን። ያ ቦታ የራሳችን ነው፣ ንብረታችን ነው፣ ሀብታችን ነው። የከተሞች እድገትና ልማት ተመራማሪው ዶክተር ኢንጂነር እሸታየው ክንፉ የኢትዮጵያ የባህር በር ታሪክ እንደ ወርቅ የሚያበራ ቢሆንም ለጊዜ በአቧራ ተሸፍኖ የቆየ መሆኑን ይናገራሉ። ያንን አቧራ የሚያጸዳ ትውልድ በመፈጠሩ ለሀገር ኩራት መሆኑን ያነሳሉ። እንደ ተመራማሪው ገለጻ የባህር በር ማጣት የኤርትራን መገንጠል ተከትሎ የመጣ የታሪክ አጋጣሚ ብቻ አይደለም። ይልቁንም የኢትዮጵያን ህልውናና ብልጽግና ለመፈታተን የታቀደ የኢትዮጵያ ጠል በሆኑ ሀገራት ፍላጎት ጭምር ያለበት ነው ይላሉ። የመደመር መንግስት የባህር በር አጀንዳ ዳግም ማንሳቱ የወጀብ ተደራሽነትን ከንግድ ፍጆታ ባለፈ ለስትራቴጂካዊ ነጻነትና ለቀጠናዊ ተጽዕኖ አስፈላጊ መሆኑን በመገንዘብ እንደሆነም ያስረዳሉ። ኢትዮጵያ ቀደምት ታሪኳ እንደሚያሳየው በቀይ ባህር ቀጠና ላይ የባህር ባለቤት ብቻ ሳትሆን በአካባቢው ጂኦፖለቲካ ላይ ተጽዕኖ የነበራት ጠንካራ ሀገር ነበረች። የባህር በርን ሁለንተናዊ ጠቀሜታ ለትውልዱ ቀምሮ ማስተላለፍና ማንቃት እንደሚገባ የገለጹት ዶክተር ኢንጂነር እሸታየው የባህር በር ያጣንበት ዘመን ህያዋን ምስክሮች ሳይጠፉ ጉዳዩ በግልጽ እንዲነሳ መደረጉ ትልቅ እርምጃ ነው ብለዋል። በአሁኑ ወቅት የባህር በር ጥያቄ የህልውናና የብሔራዊ ጥቅም ማስከበሪያ መንገድ ነው። ወደብ የቁሳቁስ ማስገቢያና ማስወጫ ብቻ ሳይሆን ከብሔራዊ ደህንነት ጋር ቀጥተኛ ግንኙነት ያለው መሆኑ መታወቅ አለበት ብለው ሀገር በሚስጥር የምታስገባውና የምታስወጣው ማንኛውም የመከላከያና የደህንነት ግብይት በሌሎች እጅ ማለፉ ሚስጥርን አሳልፎ ከመስጠት ባለፈ ለደህንነቷ ስጋት ይፈጥራል ነው ያሉት። በመሆኑም የኢትዮጵያ የባህር በር ጥያቄ ታሪክን መሰረት ያደረገ ፍትሃዊ ተጠቃሚነትን ለማረጋገጥ የሚደረግና በሰላማዊ መርህ ላይ የተመሰረተ የማይቀየር የብሔራዊ ጥቅም ጉዳይ ነው ተብሏል። ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳቸው ዜናዎች የተከታተላችኋቸውን ይመስላሉ። ዜናዎቹን እየመራው ፍጹም ተሾመ ብሬያቸው ቆየው። ከቀሪ የክፋ ቴሌቪዥን መሰናዶች ጋር እንድትቆዩ ጋበዝኩ። ሰላም።